የት ነው የምሄደው? እኔ ይቅርታሽን ሳልቀበል አልሄድም። ቡዜ ላውራት። እሺ እኔ ቡዜ ማውራት ፈልጋለሁ አብርሽ። በቃ እኔ ይቅርታሽን ሳልቀበል የትም መሄድ አልፈልግም። እኔ ይቅርታ መቀበል አልችልም አብርሃም። እኔ ይቅርታ ሁሉንም ነገር እንተወው። ይኸውልህ አዳምጠኝ። በቃ ሁሉንም ነገር ነው አብርሃም። ይሄን ነገር ተሸጣግን። አንተ እኮ በጣም ብዙ ጊዜ ነው የተሳሳትክ ያለው። እኮ ማንኛውም ሰው ብትሳሳት ችግር የለውም። አለመውደድን፣ አለማፍቀርን፣ ለኔ አለማክበርን እያሳየኸኝ ነው የምትሳሳተው እንዴ? አንድ ሰው እኮ ተዋዶ ተፋቅሮ አብሮ ሆኖ እኮ በመሀል ችግር ይፈጠራል። አንተ ግን አማራጭ የምታደርገው ሌላ ሴት ነው። አንተ ግን አማራጭ የምታደርገው እኔ ዲስሪስፔክት ማድረግ ነው። ኖ እኔ ደግሞ ዲስሪስፔክት የምታደርገኝ አይነት ሴት አይደለሁም። ምናልባት ዛሬ ላይ እዚህ ልክ እንደዚህ ተንበርኬ ጠዋት ይቅርታ ጠየቅኩሽ፣ አሁንም እህቴን አምጥቼ ይቅርታ ጠየቅኩሽ። አንተ ነበርክ መጠቀም የነበረብህ አብርሃም። በጣም ብዙ እድሎች ስለምሰጥ ነው እንደ ድጋሚ እንደፈለክ ጥፋት የምታጠፋው። አንተ እኔ ነገ ላይ እድል እንደምሰጥ ስለምታውቅ ነው እንጂ ምናልባት ዛሬ ይቅርታ ጠየቅኩሽ እንደ ትልቅ እድል ነው እንድትለኝ አልፈልግም። ሲጀመርም ከዚህ በላይም ካንተ ተመራቸውን አልፈው ብዙ የሚናገረኝ ሰዎች አሉ። ይሄን ሁሉ ቻሌንጅ እያለፍኩ ያለሁት እኔ ነኝ። ገባሽ? እንደ ወንድ ልጅ አንድ ነገር እንኳን እሱ አንድን ሰው ተናግሮ ማንም ሰው አጠገቢ ሳይደርስ ቀርቶ አያውቅም። ገባሽ አይደለ? ብዙ ነገሮችን ነገር እናስተዋብረን እንቀጥላለን። እኔ ከሱ ጋር የሆነ ህይወቴ ይስተካከላል ብዬ አብርሃም ይማራል ትምህርት ይሆነዋል ብዬ ሳስብ ሁሉ ጊዜ እኔ ሴትነቴን ዝቅ የሚያደርግ ነገር ለሱ ሳደርግ ኖሬያለሁ ሲሉ እኔም ይሰማኛል፣ እኔም ይደብረኛል። እሱ የሚያደርገው ነገር በቃ በጣም ከቃላቶች በላይ ነው ጭንቅላቴ ላይ። አሁን አዛ ታይም ቆሜ እንደዛ ማውራቴ ምናምን አይደለም፣ በጣም ጭንቅላቴን ሰብሮታል በጣም። ምክንያቱም ሌላ ሰው ወይ ማፍቀር ብችል የሆነ ነገር ማረጋግጦኝ አይደለም፣ ግን ግልጽ ነው እስከዛሬ ድረስ ህይወቴ ላይ ማንንም ወንድ ያላምጣሁት፣ እስከዛሬ ድረስ ከአብርሃም ጋር ተስፋ የሚያስቆርጡኝ ነገሮች እያሉ ዝም ያልኩት፣ ግን ደግሞ እኔም ይደክመኛል። ብትቺ ቆም ብለሽ አንድ አንገቱን እንዲደፋ ወይም